ሰላም የክርስቶስ ቤተሰቦች እንደምሰንብታችኋል። ዛሬ ስለ ንስሐና ስለ ጸጋ ባጭሩ ለመረዳት እንሞክራለን። ንስሐ የግዕዝ ቃል ሲሆን መጸጸት የሚል ትርጉም ይኖረዋል። ጸጋም ስጦታ ማለት ሲሆን ቃሉ የግዕዝ ቃል ነው። ሁለቱንም አንድ ምሳሌ ለመግለጥ ብንሞክር ነፍሳችን እንደ ዕቃ ናት፣ የእግዚአብሔር ጸጋ ደግሞ እንደ መልካም ምግብ ነው ማለት እንችላለን። በቆሸሸ ዕቃ ላይ ምግብ እንደማይቀርብ ሁሉ በኃጢአት በቆሸሸ ሰውነትም ላይ የእግዚአብሔር ጸጋ ልታድር ልትገለጥ አትችልም። በዚህም መሰረት ራሳችንን ለእግዚአብሔር ምርጥ ዕቃ አድርገን የምናዘጋጀው በንስሐ ነው። እግዚአብሔር ደግሞ ጸጋውን በእኛ ላይ ይገልጣል። ብዙ ጊዜ ሰዎች የማይረዱት የንስሐ ትርጉም ንስሐን እንደ ቅጣት አድርጎ ማየት። ንስሐ የሚገባ ሰው እየተቀጣሁ ነው ብሎ ያስባል። ንስሐ በሚገባበት ጊዜ ማድረግ የሚባለውን ነገር እንደ ቅጣት ይመለከታል። ነገር ግን ያ ተገቢ አይደለም። ንስሐ ማለት ራስን የመቅጣት ጉዳይ ሳይሆን ነፍስን የእግዚአብሔር ማደሪያ እንድትሆን የማጽዳት ሂደት፣ ራሳችንን ከኃጢአት የምናላቅቅበት ሂደት፣ ወደ እግዚአብሔር የምንቀርብበት ሂደት፣ እንባችንን ለእግዚአብሔር መስዋዕት አድርገን የምናቀርብበት መንገድ ነው። ይህንንም የንስሐ ትርጉም በመረዳት ንስሐ በምንገባበት ጊዜ መንፈሳዊ ጥረታችን ንስሐችን ማተኮር ያለበት ልባችንን ማንጻት ላይ እና ለስጋው ደግሞ ዝግጅት ማድረግ ላይ ነው። ሙሉ በሙሉ እዚህ ላይ ትኩረት ማድረግ ስንጀምር ያን ጊዜ እግዚአብሔር ጸጋ በእኛ ላይ ይበዛል፣ ኃጢአታችንንም እግዚአብሔር ይቅር ይልናል ማለት ነው። ምን ጊዜም ቢሆን ንስሐ ስንገባና መንፈሳዊ ስራ ስንሰራ በራሳችን ጥረት ቅዱስ ለመሆን በማሰብ አይደለም፣ ወይም ደግሞ ቅዱስ ለመሆን በማሰብ ንስሐ አንገባም። ቅዱስ የምንሆነው በሥላሴ ቸርነትና ስጦታ ነው። ነገር ግን የሥላሴን ቸርነትና ስጦታ ለማግኘት ደግሞ ንስሐ መግባት ያስፈልጋል። ሁሉም በፈጠረ በክርስቶስ አምላካችን አዳኝነትና መድኃኒትነት መዳን የምንችለው ተጸጽተን ንስሐ ገብተን ወደ እርሱ መቅረብ ስንችል ነው። ወስብሐት ለእግዚአብሔር። ይቆያል።